ስሜ አስራት የታደሰ እባላለሁ። ያው መምህር ነኝ። የመጣሁት ከደቡብ ጎንደር ዞን ታሽጋይንት ወረዳ ዶክተር አባቸው መኮንን በአማን ሁለተኛ ደረጃ ትምህርት ቤት የ11 እና 12ኛ ክፍል የፊኒሺንግ ኮንስትራክሽን መምህር ነኝ። ወደዚህ ወደ ባህር ዳር የመጣንበት አላማው ያው የሳይንስና ቴክኖሎጂ ጥሪን በተመለከተ የፈጠራ ስራ ይዘን ለመወዳደር ነው የመጣ ነው። የፈጠራ ስራዎች እንግዲህ ለአንዲት ሀገር እድገትና ሁለንተናዊ ስራ አፈጻጸም ወይም ደግሞ የራሳቸውን አድራፊነት ወይም ደግሞ ተደራሽነት ይኖራቸዋል ማለት ነው። ስለዚህ ይህንን የፈጠራ ስራዎችን ለተማሪዎችም ለማህበረሰቡም እንደ ሀገርም ሊጠቅሙ የሚችሉ ሳይንሳዊ የአሰራር ሂደቶችን ይዘን የመጣ ነው። ተሞክሮችን ሸራ አድርገን ተማምረንባቸው እንሄዳለን ብለን ተስፋ እናደርጋለን። እኛ ይዘናት የመጣናት የፈጠራ ስራ የጥጥ መፍተያ ማሽን ወይም ደግሞ ኮተን ስፓይኒንግ ማሽን እየተባለች ትጠራለች። ፐርፐዝሊ የምትጠቀመው ግብአት ጥጥን መፍተል ነው። እንግዲህ ጥጥ በባህሪው ለልብስነት መስሪያነት ከሚያገለግሉ ግብአቶች ውስጥ አንዱ ይሆናል። ስለዚህ ይህን ጥጥ እንግዲህ ሀገራችን ኢትዮጵያ ከጥንት እናቶቻችን ጀምሮ እየተፈተለ ኩታ፣ ቀሚስ፣ ጃኖ ጥበብ እየተለበሰ የመጣበት ሂደት ይኖራል። ምንም እንኳ አሁን ላይ ዘመናዊነቱ ጫን እያለ ፋሽን አድናቂነቱ ጫን እያለ ቢመጣም ምርቱ ከተመረተ ከተሰራ በኋላ የተሻለ አሪፍ የሚባሉ አይነት ውበት ያላቸው አልባሳትን ማምረት እንችልበታለን። እንግዲህ ልብስ በባህሪው ምንም እንኳ መሰረታዊ ፍላጎት ቢሆንም ባህላዊ ያለባበስ ወጉን እሴቱን እና ትሩፋቱን ጠብቆ ሲለበስ ደግሞ ማንነትንም ጭምር እንገልጽበታለን። ያ ማንነት ደግሞ ለአንዲት ሀገር እድገት የራሱ የሆነ ወሳኝነት ሚና ይኖራል ማለት ነው። ስለዚህ የቀድመ እውቀታችን ቀደምት እናቶቻችን ተጠቅምበት የነበረውን እውቀት የጥጥ ያፈታተል ስርዓት ማዘመንና ማገዝ ነው የሚፈለገው። እንግዲህ እንደሚታወቀው እናቶቻችን በእንዝርትና በጭን ነው ፈርትሌት እያደረጉ ጭናቸው ላይ ነው የሚፈትሉት የነበረው። እንግዲህ በባህሪው ስራው አድካሚ ከመሆኑ የተነሳ ምርቱ በገፍ አይመረትም። በገፍ ከመመረቱ የተነሳ ደግሞ ተጠቃሚው ያን ያክል ነው የሚሆነው ማለት ነው። ስለዚህ ይህንን ለማድረግ እናቶቻችንን ያግዛል ብለን ያመንበትን እናቶቻችን አንድ እሽግ ወይም ደግሞ 500 ግራም ነው የሚባለው አመል ማለው ጥጥ ከፋብሪካው ታሽጎ ሲወጣ 500 ግራም ነው። እሱን 500 ግራሙን ለመፍተል ከ4 እስከ 6 ቀን የሚፈጅበት አጋጣሚ ነበረ። በዚህ ማሽን ግን እናቶቻችንም ለሸማኔዎችም ለፈታዮቹ ለፕሮዳክት አቅራቢዎችም የስራ እድል ፈጥራል ብለን ያመንበት የፈጠራ ስራ ነው። ስለዚህ በዚህ ማሽን እንፈትላለን ማለት ነው። ማሽኑ 3 የኃይል ምንጮችን የሚጠቀም በመሆኑ ብርቱን ተመራጭ ያደርገዋል፣ እንዲሁም ማሽኑን የተሻለ ያደርገዋል ማለት ነው። ማኑዋሊ መጠቀም እንችላለን። መብራት በሌለበት ሰዓት እዚህ ጋር ፔዳል ይኖረዋል። ይህም ፔዳል እግራችን እዚህ ጋር ልክ እንደዚህ እናስገባለን። ካቴና ድራይቨር ካስገባን በኋላ ልክ እንደዚህ እየወዘወዝን እንደ ልብስ ሰፊታ እንትን ማለት እንችላለን ማለት ነው። አንደኛው ማኑዋሊ መስራቱ ነው የተሻለ ነገሩ። ሁለተኛው ኤሌክትሪክ ዲሲ በቀጥታ መጠቀም ይቻላል። መብራት ባይኖርም ደግሞ ይህንን ባትሪ ቻርጅድ የሆኑ ድሪሎችን በመጠቀም አንድ የባትሪ ቻርጅድ የሆነ ድሪል 2 ሰዓት ይቆያል ቻርጅ ከተደረገ በኋላ። 2 ቻርጅ ባትሪዎች ናቸው አብረው የሚመጡት ከማኬታ ጋር አብረው ደግሞ ከማይኮ። ስለዚህ ለ4 ሰዓት ማገልገል የሚችል ስቶርድ የሆነ ባትሪዎችን መጠቀም ይቻላል ማለት ነው። የተለያዩ ኃይል ምንጮች መጠቀሙ ብቻ ሳይሆን ፍጥነቱ ደግሞ እንዳያችሁት መካኒካል ኢነርጂ ነው የምንጠቀመው። እዚህ ኤሌክትሪካል ኢነርጂ እንጠቀም ነበር። ኤሌክትሪካልን ወደ መካኒካል ቀይረን ፖዚሽኑን ደግሞ ከሰርከምፍራንሱ ወደ ሴንትራል ፎርስ ቀይረን ነው እየፈተልን ያለ ነውና በቀን 500 ግራም መፍተል እንችላለን። የዚህ አድቫንቴጁ ፍጥነቱን መቀነስ መጨመር ይቻላል፣ እንደ ሰውየው ኤክስፔሪየንስ እንዳተገባበሩ ማለት ነው። ስለዚህ አሁን 12 ማርሽ ድረስ አለው። ጀማሪ ፈታዮችን ለማጅ ሲሆን እስከ 4ኛ ማርሽ፣ መካከለኛ ሲሆን ከ4 እስከ 8፣ የመጨረሻ ቶፕ ፈታይ መሆን የሚችሉ ከሆነ ደግሞ እስከ 12 ድረስ በመጠቀም በቀን 500 ግራም መፍተል ይቻላል ማለት ነው። ስለዚህ 6 ቀን ይፈትሉት የነበረውን ወደ 1 ቀን ስናመጣ አንድ እሽግ ላይ አንድ 500 ግራም ላይ ራሱ የ5 ቀን ወይም ደግሞ የ5 ሰው ጉልበትን ዲቤት ማድረግ ይችላል ማለት ነውና አዋጭነቱ ከዛ አንፃር ነው። ከዛ ባለፈ ኮስቲንግ ላይ ስናየው አሁን 300 ብር ነው የሚገዛው አንዱ እሽግ ጥጥ ራሱ እናቶቻችን የሚፈትሉት 300 ብር ተገዝቶ 1000 ነው የሚሸጠው የተፈተለው ማግ የምንለው ማለት ነው። ስለዚህ ያንን ማግ ወደ ኢንካሚንግ ሲቀየር 700 ብር አካባቢ በቀን ማለቅ የሚችል ከሆነ 700 ብር በቀን መስራት የሚቻልበትን ማሽን አዋጭነት ያለው ማሽን ነው ማለት ነው። ስለዚህ ተማሪዎችም ቢሆን ተምረው ከጨረሱ በኋላ ስራ ፈጣሪ የመሆን እድላቸውን ማስፋት ይጠበቅባቸዋል። ለተማሪዎቹ ሮል ሞዴል መሆን ይጠበቅብናል። ብዙ የሚሰሩ ሪሰርቾች አሉ። ሪሰርቾቹ ግን ብዙ ጊዜ ወረቀት ላይ ብቻ ይሆናሉና እያንዳንዱ ሰው በተመረቀበት መሬት ላይ የወረደ ስራ ተሰርቶ ቢሆን ኖሮ በየአመቱ የሚመረቁ ተማሪዎችን ቁጥር እናስብና የሰሩትን ሪሰርች ታይትል ስናስበው ግን በተማሪዎቹ ልክ መሬት ላይ ያለ ችግሮችን ሶልቭ አድርገናል ማለት ይቻላል ነበር። እንዲህ አይነት ትሬንዶችን ማለማመድ ይጠበቅብናል ማለት ነው።
የስራ እድል ከመፍጠር አንጻር ያው እነዚህን ማሽኖች እያበዛን በሰጠናቸው ቁጥር የስራ እድሎች ይፈጠራሉ፣ ተጠቃሚዎች ይሆናሉ፣ በመሸጥ የሚጠቀሙ አሉ፣ ምርቱን በመልበስ የሚጠቀሙ ይኖራሉና አሁን ሱፍ እና ጥቁር ካባ ጃኖ እና የምንላቸው ነገሮች አሉ። እነሱን እየተለበሱ ከመመረቅ ይልቅ አሁን ወደ ጥበብ፣ ወደ ኩታ፣ ወደ ጃኖ የምንመጣበት አካባቢ መጥቷልና ይህን ዘርፍ የጎጆ ኢንዱስትሪ ነው። ከዚህ በላይ ማዘመንና ማሳደግ ሀገራችን የምትታወቅባቸውን የአለባበስና ባህልን የሚገልጹ በዓላትን የሚያደምቁ ባህላዊ ልብሶችን ከዚህ በላይ ማምረትና በግፍ መጠቀም የሚቻልበትን እድል ያግዛል ብለን እናስባለን። የማሽኑ አጠቃላይ ሁለንተናው ይሄንን ይመስላል። እዚህ ውድድር ላይ መምጣታችን የሚጠቅመው ነገር አንደኛ ተሞክሮዎችን ነው ሸር የምንደራረግበት፣ ሁለተኛ ምርቶቻችን ሚዲያ ላይ እናውላቸዋለን። ያ ሲሆን ደግሞ ደንበኞችን እናፈራለን። ደንበኞችን ስናፈራ አንደኛ እኛ ማሽኑን ከምንሰራው ማሽኑን በመስራት የምናተርፈው ደግሞ የምንሸጠው ኢንሰንት ይኖራል። ሲቀጥል ደግሞ ከዛ በተጨማሪ ሞር ደስ የሚለው ነገር ይህንን ሚዲያ ላይ ሲወልልን ደንበኞቻችን እናፈራለን። ሰዎች ከኛ የሚወስዱት ተሞክሮ ሸር እያደረግን ምርትና አገልግሎታችንን ሸር ለመደራረግ ምቹ መደላደሎችን ይፈጥራሉ ማለት ነው። ሲቀጥል አሁን እዚህ ማሸነፉ ብቻ አይደለም። እርግጥ ነው ደረጃና ሰው በስራው መመዘን ይኖርበታል። ግን ደግሞ ምርትን ለማህበረሰቡ ተደራሽ ማድረጉ ነው ሞር እኛ እርካታችን እና ሽልማታችን። ልክ ነው። ባለፈው ዓመትም ተወዳድረናል፣ ፌዴራል ድረስ ሄደናል። በባለፈው ዓመት የሰራ ነው ማጠንጠኛ ማሽኑን ነበረ። ከፋብሪካ የሚመጡ ቱባ የሚባል ዛዎች አሉ፣ ክሮች ራሳቸው አሉ፣ ፎጣ ምናምን ለመስራት እነሱን በሆነ በሳይክል ቸርኪ ምናምን እያደረጉ ነበር የሚያቀልማቸው የነበረ። ራሱን ችሎ አንድ ስራ ይፈጥራል ያ። ስለዚህ ያንን ለማቅለል የተሰራው የማጠንጠኛ ማሽን ደንበኞች ወደውት ሪከመንድ አድርገውት እየወሰዱን እናያገኝ። አሁንም ኦርደር አለና ስለዚህ የነሱ ጥያቄ ደግሞ ማሽኑ በጣም ተመችቶናል፣ ወደነዋል፣ እንደው ከቻላችሁ በነካጃችሁ ፈትል ላይ ብታግዙን የሚል ግፊት ነበራቸው። እኛም ልናግዛቸው ፈቃደኛ ሆነን የሆኑ ነገሮችን ሞካከርን። አሁን በምናየው ልክ እነዚህን ምርቶች ከዚህ የወጡ ናቸውና ይህንን ምርት እንግዲህ ለኩታና ለጠላና ለቀሚስ ለጃኖ ለምንላቸው ግብአቶች በዋናነት የሚያገለግል ነው የሚሆነው። ያው ጥልፍ ሲጠልፍ አይጣችሁ ከሆነ ከስር ፋሻ ነገር ይደረግበታል። ስስ ስለሚሆን እንዲጠነክርላቸው ነው። ያ ማለት የዚህ ግን ራሱን የቻለ ወፍራምና ተመራጭ የሚሆነውም ከዛ አንጻር ነው። በተረፈ ይህንን ምርት ለእጽዋፍ ማጥሚያነት ይጠቀሙታል። ቤተክርስቲያን ላይ ምናምን የሚጠቀሙት እጽዋፎች አሉ የሚበራው ማለት ነው። ለሱ ግብአትነትም ይውላል። ስለዚህ ምርቱን ማምረት ከተቻለ የደንበኞች ፍላጎት የገበያ አክሰስ አለው። ያንን የገበያ አክሰስ ደግሞ ሞር የበለጠ እንድናወጣ የሚያደርገን የእናንተ ስራ አሁን ሚዲያ ላይ መዋሉ ገበያ ላይ ብዙ ኔትወርክ እንዲኖረን ያደርጋልና የመወዳደር እንትኑ በዚህ ልክ ነው። ዘርፈ ብዙ ጠቀሜታዎች አሉት። ፐርሰናሊ ጠቀሜታ አለው፣ ለተማሪዎች ጠቀሜታ አለው፣ ለመምህራን፣ ለማህበረሰቡ እንዲሁም እንደ ሀገር ደረጃም የራሱ የሆነ በነፊት ይኖረዋልና ውድድር የነበረው በቆይታችን አሪፍ ጊዜዎችን ብዙ ነገሮችን ተምረናል ብለን እናስባለን። ፈጠራ ስራ ያው እንደ መምህር ብዙ ጊዜ አሁን እኛ በተለይ 11 እና 12 የሚሰጡት የሙያ ኮርሶች ተብለው የመጡ ተለይተው የመጡ ኮርሶች አሉ፣ ተማሪዎች በፍላጎታቸው የሚማሯቸው። ስለዚህ እነዚህን የሙያ ኮርሶች ከተማሩ በኋላ ተማሪዎች ሙያ ይዘው ሰርቲፊኬት ተሰጥቷቸው የሙያ ባለቤት ሆነው ስራ እድል እንዲፈጥሩ ምቹ መደላደሎችን ይፈጥራል። ሲቀጥል ደግሞ አሁን ላይ ያለው በተለይ የሙያ መምህራን ላይ ሎድ ይኖራል ማለት ነው። ሴንስ የምታስተምረው ቴዎሪ ብቻ አይደለም። መሬት ላይ ያለ እንደዚህ ፕሮጀክቶች ያስፈልጓል። ኮንስትራክሽን ላይ ያለው ሰው የብሎኬት ሲታፕ፣ የዌልዲንግ ሲታፕ እነዚህ ነገሮችን ወደ መሬት እያወረዱ መስራት ይጠበቃል። ስለዚህ ከሙያው ጋር አብሮ የሚሄዱ ነገሮች ናቸውና የግድ ተማሪዎችን ለማብቃት ወካይ ይሆናሉ ተብሎ የሚታሰቡ ይዘቶችን መሬት ላይ በማውረድ ተማሪዎችን ለማብቃት እንጠቀምበታለን። ተማሪዎችን ሙያ ለምደው እንዲወጡ ሙያውን ደፍረው እንዲገቡ የምናመቻችበት ነገር ይኖራል ማለት ነው። ስለዚህ ለወደፊት ያው እንዲህ አይነት የፈጠራ ስራዎች ኮንቲኒዩስሊ ናቸው። አሁን ብዙ ጊዜ አምና ከማጠንጠኛ ዘንድሮ ወደ መፍተያ አሁንም የሚቻል ከሆነ ከዚህ በላይ የንዘፍ እስከ መጨረሻው የሚሄድ አይነት ቀጣይነት ያለው ፕሮጀክቶች ቢሰሩ መልካም ነው ብዬ አስባለሁ። ምክንያቱም የሆነ አመት ላይ የሆነ ፕሮጀክት ቀርጻለህ፣ ያንን የሆነ ቦታ አስቀምጠህ ደግሞ ሌላ የምትጀምር ከሆነ የባለፈውን ፎርጌት ታደርጋለህ፣ የኛውንም እንደ አዲስ መላምር ነውና የሚሆነው አንድም ፕሮጀክት እስከ ጥግ ድረስ የመደገፍ እንትኑ ባህላችንን ሊያሳድግ ይችላል ብዬ አስባለሁ።